ሐዋርያት ሥራ ምዕራፍ 2 ዛሬ የማካፈላችሁ ቃል ይሄ ነው። ሪቫይቫል እግዚአብሔር ሪቫይቫል የሚመጣበት ዘመን አይደለም ያለው ዓመት ነው ብሏል። እስቲ አሜን በሉ። ሪቫይቫል የሚመጣበት ምንድነው? ዓመት ነው። ስለዚህ ስለ ሪቫይቫል ነው የምናገረው። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 2 እናወጣና አንብበን ከዛ ጸልያለን። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ክብር ለኢየሱስ ይሁን። አጠቃላይ ስታነቡ ስለ ሪቫይቫል ነው የሚናገረው። ሪቫይቫል ይናገራል። ሪቫይቫል ምንድን ነው ብለን ስናይ ሪቫይቫል ትክክለኛ ትርጉሙ ፈጽሞ መንቀሳቀስ የማይችል፣ መስማት የማይችል፣ ማየት የማይችል የሞተ በሕዝቅኤል 37 ላይ እንዳለው እንደደረቀ አጥንት የሆነው ነገር ተቀስቅሶ እንደገና አክቲቭ ሆኖ መስራት ሲጀምር፣ ሕያው መሆን ሲጀምር ምን መጣ ይባላል? ሪቫይቫል ይባላል። ክብር ለኢየሱስ ይሁን። ሪቫይቫል መንቃት ማለት ነው ትርጉሙ። መንቃት ማለት ሁለት አይነት መንቃት አለ። ያንዳንዳችን ሌሊት እንተኛለን፣ ከዛ ቀን እንላለን፣ እንነቃና እንነሳለን። ለእኛ ሪቫይቫል ምን አይደለም፣ አያስፈልገንም። ተኝቶ ለተቀሰቀሰ ሰው አይደለም ሪቫይቫል። ሪቫይቫል እንደ አልዓዛር የሞተ 4 ቀን የሆነው ሞትን የጠገበ ማለት ነው። የጠገበ እንደገና አክቲቭ ሆኖ መንቀሳቀስ ሲጀምር፣ መስራት ሲጀምር፣ ሕያው መሆን ሲጀምር ያ ምን ይባላል? ሪቫይቫል ይባላል። ክብር ለኢየሱስ ይሁን። ኧረ ኢየሱስ ክርስቶስ ጌታ። ስለዚህ ከመተኛት ያለፈ ምን ያለ የሞተ ማለት ነው። ኢየሱስ ክርስቶስ ጌታ። ክብር ለኢየሱስ ይሁን። ስለዚህ እነዛ ለደረቁ አጥንቶች የመጣላቸው ምንድነው? ሪቫይቫል። ሪቫይቫል ምን ያመጣል በሰው ሕይወት ውስጥ ስንል ሪቫይቫል የሚያመጣው ታድሶ ነው። ሪቫይቫል ምን ያመጣል? ታድሶ ያመጣል። ሪቫይቫል ሲመጣ የሰው ሕይወት ይለወጣል። የሰው ሕይወት ምን ይላል? ይቀየራል። ሪቫይቫል ሰው አግኝቶት ሪቫይቫል ሰውየው ላይ መጥቶበት ሪቫይቫል በሰውየው ሕይወት ላይ ሰልጥኖበት ሰውየውን እንደ ወትሮ እንደ ቀድሞ ፈጽሞ ሊሆን ምን አይነት አይችልም። ሪቫይቫል እንዲመጣ ሰዎች ይጸልያሉ። ሪቫይቫል እንዲመጣ ሰዎች ይጾማሉ። ሪቫይቫል እንዲመጣ ሰዎች ምን ይላሉ? ይራባሉ፣ ይጠማሉ፣ ይናፍቃሉ። ነገር ግን ሰዎች ይሄ ሁሉ ነገር ቢያደርጉ ሪቫይቫል ማምጣት ምን አይችሉም። የሪቫይቫል ባለቤት ራሱ የሰራው ጌታ ምንድነው? እግዚአብሔር ነው። ስለዚህ የሪቫይቫል ባለቤት የሰራው ጌታ እግዚአብሔር ከሆነ ሪቫይቫል እንዴት ይመጣል? መቼ ይመጣል? ሪቫይቫልስ ደግሞ እንዲመጣ እኛ ምን እናድርግ ብለን እንደ ሰዎች ምን እንላለን? እንጠይቃለን። ሰዎች በዚህ ምድር ሲንቀሳቀሱ ማወቅ ያለባቸው በጣም ትልቁ የመስማት ኃይል በሉት ዋና ማወቅ ያለባቸው የመስማት ኃይል ልትሉ ትችላላችሁ። የእግዚአብሔርን ጊዜ ብቻ ነው። ጌታ ኢየሱስ እንዲህ ብሎ ተናገራቸው።
ወደ ሰማይ ትመለከታላችሁ ደምሟልና አሁን ምን ይላል ይዘንባል ብላችሁ ታወራላችሁ። እንደዛው ምን ይላል ይዘንባል። የሰማይ መልክ ማወቅ ምን ትላላችሁ ትችላላችሁ። አሁን ደግሞ ሰማይ ቀላጧልና ፀሐይ ምን ይላል ይወጣል ብላችሁ ምን ትላላችሁ ትናገራላችሁ። እንደዚሁ ፀሐይ ይወጣል። የሰማዩን ፊት ማወቅ ችላችኋል። የሰማዩን መልክ ማየት ችላችኋል። የሰማይ መልክ ምን ብለዋል ማየት ችለዋል። ነገር ግን የእግዚአብሔርን አሰራር ፈጽሞ ምን አትሉ አትረዱም አትገነዘቡም ብሎ ተናገራቸው። ስለዚህ አሁን እኔ በድፍረት እዚህ ጋር ቆሜ ሪቫይቫል በኢትዮጵያ ላይ ይመጣል ስል እግዚአብሔር ምን ስላለኝ ነው? ጊዜ አሁን ነው ስላለ ነው። አጠገባቸው ያለው ሰው ዞር በለውና በምንም አይነት ውስጥ የሪቫይቫል ጊዜ ነው ማለት ነው። እንዴት ሪቫይቫል አሁን ሊመጣ ምን ይላል ይችላል? አያችሁ ሪቫይቫል ሰዎች የመምጣቱ ምልክት የሚመስላቸው አገር ሰላም ሲሆን አገር ስትጠግብ በረከት በበረከት ምድሪቷ ስትጥለቀለቅ ወርቅ አልማዝ እንቁ ነጋዴዎች ሲወጡ ሪቫይቫል የተነሳባቸው ግለሰቦች ሪቫይቫል የተነሳበት ስፍራና ቦታ ሄዳችሁ ስታዩ አስደናቂ ነገር የምትመለከቱት በመጽሐፍ ቅዱስ ላይ ፍልስጤማውያን እስራኤላውያንን እየገዙ በነበረበት በመሳፍንት ዘመን የሰዎች ዓይን እግዚአብሔርን ማየት ተስኖት የሰዎች ጆሮ እግዚአብሔርን መስማት አቅቶት ሁሉም ሰው በልቡ የመሰለውን ነገር እያደረገ በሚኖርበት ዘመን ለምሳሌ ሰዎች የወደዱትን ነገር ሁሉ የልባቸውን ፍቃድና ሐሳብ እየፈጸሙ በሚኖሩበት ዘመን ሰው በፊቱ መልካም የመሰለውን ሁሉ የሚያደርግበት ዘመን ነው ይላል የመሳፍንት ዘመን። በዛ ዘመን ፍልስጤማውያን ይገዟቸዋል። እግዚአብሔር ለምድያማውያን አሳልፎ ይሰጣቸዋል። እርሻቸውን ይወስዱባቸዋል። ከብቶቻቸውን ይወስዱባቸዋል። ሀብታቸውን ሁሉ ይዘርፏቸዋል። ምድሪቷ ተራቁታለች። በላያቸው ላይ ደግሞ አንድ ጊዜ ኤዶማውያን፣ ሌላ ጊዜ ፍልስጤማውያን፣ ሌላ ጊዜ ሞዓባውያን የተለያዩ አይነት ህዝቦች ይገዟቸዋል እስራኤልን። በዚህ አይነት ሁኔታ እያለ መጽሐፍ ቅዱስ እንዲህ ብሎ ይናገራል። በኤሽታኦል ሸለቆ በዳን ሰፈር የእግዚአብሔር መንፈስ ሳምሶንን ያነቃቃው ነበር። እስቲ አሜን በሉ ባካችሁ። ስለገጠርና እስቲ አሜን በል። አየህ አገር ጨልሟል። የሚታየው ሸለቆ ነው፣ ምድረ በዳ ነው። ሰይጣን እየፋነነ ነው። በሽታ በዝቷል፣ ችግር በዝቷል፣ ፍቅር ቀዝቅዟል። ነገሮች ምስቅልቅል ብለዋል። ከሰው አእምሮ ቁጥጥር ውጭ ወጥተዋል ነገሮች። ያን ጊዜ ይላል በኤሽታኦል ሸለቆ በዳን ሰፈር የእግዚአብሔር መንፈስ ሳምሶን ምን ይለው ነበረ? ያነቃው ነበር። እስቲ አሜን በል ማለት እስራኤል ሁሉ ምን ብሏል? መንፈሳዊ ሞት ውስጥ ነው ያለው። እግዚአብሔርን ግን አንድን ሰው ሪቫይቭ ያደረገው ክብር ለኢየሱስ ነው። ዛሬ በጌታ በኢየሱስም ያ ሰው አንተ ትሆናለህ። ያ ሰው አንቺ ሆነሽ ትነሻለሽ። ኧረ ኢየሱስ ክርስቶስ ጌታ። እስቲ አሜን በል። ክብር ለኢየሱስ ነው። ስለዚህ በዛ በመሳፍንት ዘመን ለነበረው ኢኮኖሚካሊ ክራይሲስ፣ ፖለቲካሊ ክራይሲስ አገሪቷ አዘቅት ውስጥ ነው ያለችው። ኢኮኖሚካሊ ዜሮ ገብታለች፣ ፖለቲካሊ ዜሮ ገብታለች። ሰው ሁሉ በልቡ
የመሰለውን ነገር ሁሉ እያደረገ የሚኖርበት ዘመን ነው። እግዚአብሔር ግን አንድ ሰው ላይ ሪቫይቫል አመጣ። ክብር ለኢየሱስ። እስቲ አሜን በሉ። እኔ አንድ ትንቢት እነግራችኋለሁ። ላላችሁበት ችግር መፍትሄው ሪቫይቫል። ዛሬ ረጋ ብዬ እናገራለሁ። ላለበት ሁኔታ የሚቀይር ያለበትን ሁኔታ የሚለውጥ ምንድነው? ሪቫይቫል ብቻ። አሜን አሜን አሜን። አያችሁ፣ እንደ ግለሰብ ሳምሶን ላይ የጌታ መንፈስ ምን አለበት ይላል? መጣበት ይላል። እስቲ አሜን በሉ። አያችሁ፣ ሪቫይቫል ማለት ሉዓላዊውን ኃይል መጠቀም መቻል ማለት ነው። ሉዓላዊውን ኃይል፣ የእግዚአብሔርን ኃይል፣ የእግዚአብሔርን አቅም በተግባር የምታዩበት። እስቲ አሜን በሉ። ስትሰሙ የነበሩትን ትንቢቶች ሁሉ ታንጀብል የምታደርጉበት፣ በእጃችሁ የምታስገቡበት። ክብር ለኢየሱስ ይሁን። የራቀ ነገር የሚቀርብበት፣ የሞተ የምትሉት ነገር ተቀስቅሶ የሚነሳበት፣ ተበላሸ የምትሉት ነገር የሚሰራበት። እስቲ አሜን በሉ። ተበታተነ የምትሉት የሚገጣጠምበት ህይወት ነው። እስቲ አሜን። ሪቫይቫል ያስፈልጋቸዋል። ሪቫይቫል ያስፈልጋል። አንድ ጊዜ አንድ አገልጋይ ክፍለ ሀገር ላይ ያለው ነው እና እዛ ክፍለ ሀገር ብዙ መቼም ስለ አገልጋይ ያወቁትና የሰማሁት እና በቃ መሞቴ ነው አለ። ከዚህ ዓመት ምን አላለ? እኔ አላልፍም አለ። ከባድ ችግር ውስጥ ነው ያለሁት አለ። ቤተሰቦቼ ምን ክራይሲስ ውስጥ ነው ያለ ነው። በጣም ከባድ ችግር ውስጥ ነው። ከዚህ ዓመት ምን አለ? አላልፍም ብሎ ተናገረ። በጣም በኃይለኛ ተስፋ መቁረጥ ምድረ በዳ ውስጥ ገጠር ውስጥ ነው ያለ። የገጠር ወንጌላዊ ነው። ኧረ ኢየሱስ ጌታ ነው። እና በዚህ አይነት ሁኔታ እንደዚህ ሆኖ ልንጸልይ እንደዚህ አንድ ትንሽ ግሩፕ አለች አንድ ቸርች ላይ እዛ መጡ ማለት ነው። ከብዙ ሰዎች መካከል ለይቶ እግዚአብሔር እንዲህ አለ። እስቲ አሜን በሉ። በአንተ ላይ እሳቴን እጥላለሁ አለ። አሁን ሰውየው ደግሞ ምንድን ነው ያለው? በግልጽ እኔ እሳት አይደለም የሚያስፈልገኝ፣ አሁን የሚያስፈልገኝ ገንዘብ ነው አለ። አሁን የሚያስፈልገኝ እሳት ሳይሆን፣ አሁን የሚያስፈልገኝ ክብር ሳይሆን፣ አሁን የሚያስፈልገኝ ሪቫይቫል ሳይሆን፣ አሁን የሚያስፈልገኝ ምንድን ነው አለ? ገንዘብ ነው አለ። ክብር ለኢየሱስ ነው። ስለዛ ሰው ስሰማ ከዛ ወንጌላዊነት ወጥቶ አዲስ አበባ መጥቶ ኤንጂኦ ዘበኝነት ተቀጠረ። ኤንጂኦ ላይ ዘበኝነት ተቀጠረ። ከወንጌላዊነት ወጥቶ ማለት ነው። እዛ ዘበኛ ሆኖ በተቀመጠበት ስፍራ ላይ አንድ ዓመት አልቆየም። የእግዚአብሔር ክብር ወደቀበት። ክብር ለኢየሱስ ይሁን። ክርስቲያናዊ ኤንጂኦ ስለሆነ ማን እንደነገራቸው እንኳን አይታወቅም። እየመጡ ሰዎች ጸልይልን ይሉታል። እየመጡ ጸልይልን ይሉታል። እየመጡ ጸልይልን ይሉታል። አሁን እሱ ከእግዚአብሔር ምን ብሎ አለቡ ርቋል። እሱ አላወቀም። ላይ የሆነ ክብር መጥቶበታል። እስቲ አሜን በሉ። ግን ያን ጊዜ እንዲያለው ነበር። ሪቫይቫል መጥቶበታልና የሚመጣ ሰው ሁሉ ኪሱን ሞልቶለት ነበር የሚሄደው። ኧረ ኢየሱስ ጌታ አሜን። እዛው የመጡ ሰዎች ወስደው በአንድ ቸርች ላይ መጋቢ አድርገው አስቀመጡት። ኢየሱስ ክርስቶስ ጌታ አሜን። ኧረ ኢየሱስ ክርስቶስ ጌታ አሜን። እና እሱ ላይ የመጣበት ክብር በጣም ከባድ ስለነበረ ያን ቤተክርስቲያን እሱ ከመጣ ጀምሮ ታሪኳ ተለወጠ። መብዛት ጀመሩ፣ መስፋት ጀመሩ፣ ማደግ ጀመሩ። ክብር ለኢየሱስ ይሁን። ነፍሳት መዳን ጀመሩ፣ አጋንንት መውጣት ጀመሩ፣ በሽተኛ መፈወስ ጀመረ። እስቲ አሜን በሉ። አየህ፣ ክብር የሚበልጥ ሪቫይቫል ነው። እስቲ አሜን በሉ። አሜን አሜን። ክብር ሲመጣ አሁን ባለበት ሁኔታ ምን አትልም፣ አትገኝም፣ አትቀጥልም። እስቲ አሜን በሉ። አንዳንዶቻችሁ ስራችሁ ሳይቀር ተለውጣላችሁ። ስለዚህ ሪቫይቫል በሳምሶን ላይ ከመጣ በኋላ ያደረገው ነገር ምንድነው? እስራኤል ተሸናፊ ነበረች፣ የወደቀች ነበረች፣ የተጣለች ነበረች። በአንድ ጊዜ ፍልስጤማውያንን ሳምሶን መታና ይላል። ክብር ለኢየሱስ ይሁን። ከዛ በኋላ የሆነው ነገር ምንድነው? በፍልስጤማውያን ላይ በአንድ ጊዜ ምን ሆኑ? አለቃ ሆኑ። ክብር ለኢየሱስ ይሁን። ሳምሶንም ለ20 ዓመት ምን አለ? ምድሪቷ ላይ ፈረደ ብሎ ይናገራል። እስቲ አሜን በል። ለማንኛውም የህይወታችን ጨለማ የሚያስፈልገው የእግዚአብሔር ምንድነው? ክብር ብቻ ነው። እስቲ አሜን በል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል።
ክብር ለኢየሱስ ይሁን። እዚሁ ክፍል ላይ ከእንደገና አነባለሁ። ምን ይላል? በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ምን አለው? ሞላው። በመጨረሻው ዘመን በክርስቶስ ኢየሱስ ያመኑ ሁሉ ተነጥቀው ከአብ ጋር በዘላለም ቤታቸው ምን ይላል? ይኖራል። እስቲ አሜን በሉ። ድሆች ቢሆኑ፣ በምድር ላይ የከፋቸው ቢሆኑ፣ የተጨነቁ የተቸገሩ ቢሆኑ፣ እስቲ አሜን በሉ። አሜን። ብዙ ነገራቸው በምድር ላይ የተበላሸባቸው ሰዎች፣ ሌላው በክርስቶስ ኢየሱስ ያመኑ ነገስታቶች ቢሆኑ፣ ተምረናል የሚሉ ቢሆኑ፣ ሁሉም አንድ ላይ አንድ ቀን ተነጥቀው እስቲ አሜን በሉ ከዚህ ከምድር ሲስተም ወጥተው በአብ ቀኝ ለዘላለም በዘላለም ቤታቸው ይኖራሉ። አሜን። አያችሁ፣ ንጥቀት የሚያክል በረከት የለም። ኢየሱስ ክርስቶስ ጌታ። እዚህ ላይ ያለው ንጥቀት ምንድን ነው ስትሉ እያንዳንዳቸው ካሉበት ሁኔታ ነው የወጡት። እስቲ አሜን በሉ። እስቲ ንጥቀት ሲመጣ በሉ ካለውበት ሁኔታ እወጣለሁ። እስቲ ንጥቀት ሲመጣ በሉ ካለውበት ሁኔታ እወጣለሁ። እነዚህ ደቀ መዛሙርቶች ስትመለከቷቸው በጌታ በኢየሱስ ክርስቶስ ዩኒቨርሲቲ 3 ዓመት ተኩል ተምረው ምን አላሉ? አልተለወጡም። ጠዋትም ይማራሉ፣ ከሰዓትም ይማራሉ፣ ማታም ይማራሉ። ኧረ ኢየሱስ ክርስቶስ ጌታ ነው። ነገር ግን ምን አላሉ? አልተለወጡም። ከኛ መካከል ትልቅ የሚሆን ማን ነው? ከኛ መካከል ገዢ የሚሆን አለቃ የሚሆን ማን ነው? እስራኤልንስ ደግሞ የሚገዛ ማን ነው? ለእስራኤል መንግስት አሳልፈህ ትሰጣለህን? እርስ በርሳቸው አንዳንዶቹ ደግሞ ይመጡና እሳት ከሰማይ ወርዶ ይሄን ህዝብ እንዲበላ እንጥራን ይላል። እንደ ጴጥሮስ ያለ ሰው ደግሞ ወደ መስቀል ሲሄድ ወደ መስቀል አትሄድም ብሎ ምን ይላል? ይከለክላል። ደቀ መዛሙርት ላይ ስታይ ክብር ይፈልጋል፣ ዝና ይፈልጋል፣ ብር ይፈልጋል። አሁን ህይወታቸው በጣም ፐርፌክት የሆነ እንዳይመስላቸው ልክ እንደኔና እንደናንተ ምስቅልቅል ባለ መንፈሳዊ ኪሳራ ውስጥ የሚመላለሱ ሰዎች ናቸው። ጌታ ኢየሱስ ክርስቶስ እንዲህ አላቸው፣ ኃይል ሳትቀበሉ ከኢየሩሳሌም ምን አትበሉ? አትውጡ። ክብር ለኢየሱስ ይሁን። እስቲ አሜን በሉ። እስቲ አሜን በሉ። አያችሁ፣ እነሱ በብዙ አይነት ግሳንግስ በሆነ ህይወት ተይዘው ሳለ እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ ምንም እንኳን ባስተምራቸው እነዚህ ሰዎች አይለወጡም። እነዚህን ሊለውጥ የሚችል ሪቫይቫል ነው አለ። እስቲ አሜን በሉ። የመጣባቸው ምንድነው? ሪቫይቫል። ሐዋርያት ሥራ ምዕራፍ 2 ላይ ምን አለ? መጣ። ልክ ሲመጣ ኧረ ኢየሱስ ክርስቶስ ጌታ፣ ልባቸው ምን አለ? ተነጠቀና ሰማይ ውስጥ ገባ። ክብር ለኢየሱስ። እስቲ አሜን በሉ። አያችሁ፣ ልባቸው ተነጠቀ። ሀሳባቸው ምድራዊ ነበር፣ ሰማያዊ ነበሩ። ጊዜያዊ ሰዎች ነበሩ፣ ዘላለማዊ ሰዎች ሆኑ። ተራ ሀሳብ ያስቡ ነበሩ። አሁን ግን የእግዚአብሔርን ተልእኮ ለማሰብ የሚችሉ ብቃትና አቅም አገኙ። ዓላማ አልነበራቸው፣ ወደ ዓላማቸው ገቡ። ለምን እንደተፈጠሩ ገባቸው። ለምን እንደሚሞቱ ገባቸው። ለምን እንደሚኖሩ ገባቸው። ብዙ ሰው በምድር ላይ ሲመላለስ ለምን ወደዚህ ምድር እንደመጣ፣ በዚህ ምድር ላይ ምን ማድረግ እንደሚገባው፣ ዓላማው፣ ግቡ፣ ፍጻሜው፣ ወደዚህ ምድር የተፈጠረበት ዓላማ ሳይገባው እግዚአብሔር አምላክ የፈጠረው ፍጥረት ሁሉ በዓላማ ነው። አሜን በልማታ። ስለዚህ እግዚአብሔር አምላክ ዓላማችሁን ወደ ፍጻሜ እንድታመጡ ምን ያመጣል? በላያችሁ ላይ ሪቫይቫል ያመጣል። ምን ብሎኛል ጌታ? ይህን ሰው ፈተዋለሁ ብሎኛል። ይህን ሰው ፈታለሁ፣ እፈታለሁ አለ። ይሄ ስብስብ ያለ ሰውነት ይፈታል። አሜን። ሐኪሞች ሊፈቱት ያልቻሉ ከአቅማችን በላይ ነው ብለው ነግረውሃል። ምንም ልናደርግ አንችልም፣ ምንም ሊደረግ አይችልም።
በሰው ምንም ሊደረግ አይችልም። በሰው ምንም ሊሰራ ሰውነት ምን አይልም አይችልም። በሰው ምንም ሊሰራ አይችልም። ሁልጊዜ ሰይጣን ያሳሰረው ኢየሱስ ይፈታዋል። አሜን አሜን። በምንም አይነት ምክንያት ይሄ ነገር ወደ አንተ ይምጣ፣ በአደጋ ይሁን በበሽታ ይሁን የጌታ መንፈስ ግን እፈታለሁ ብሏል። አሜን። መላ ሰውነትህ ይፈታል። አሜን። እግዚአብሔር አካልህን ይፈታል። አሜን። ስራ ስሮችህን ይፈታል። ደም ስሮችህን ይፈታል። አሜን። ወገብህን ይፈታል። አሜን። የሰራ አካልህን ይፈታል። አሜን። ጂላሃዶጋ አማጂጋስ ዜንታና ዲያኖስ ጌታ መንፈስ እንዲለኛል ለዚህ ሰው ዛሬ መፈታት ይሆንለታል። አሜን። ቀኑ ነው አለ። አሜን። የጌታ መንፈስ ይነግረኝ ያልሄደበት ቦታ የለም። ፈውስ ፍለጋ ያልሄደበት ቦታ የለም። ብዙ አገልጋዮች ጋር እንደሄደ ጌታ ይነግረኛል። እውነት ነው ማውራው? እውነት ነው። ሐኪሞችም ተስፋ አስቆርጠዋል አይደል? ዛሬ ገና ነው እዚህ መጣ። ሁለተኛ ቀን ነው። እኔ አጸለይኩልህ ጸልዬልህ። ክብር ለኢየሱስ ይሁን። እግዚአብሔር ምናልባት ይሄ ኮንፈረንስ ያዘጋጀው ይሄን ሰውዬ ሊፈታ ነው። ይሄን ሰውዬ ሊፈታ ይሄን ሰውዬ ሊፈታ ዛሃዱ ማሃዲና ሀዳና ሂላ ሀዶና ሀያ ሀማንዶራ እግዚአብሔር ለዚህ ሰው እድሜ ቀጥላለሁ እያለ እግር ቀጥላለሁ እያለ ሰውነት ቀጥላለሁ እያለ አካል ቀጥላለሁ የታሰረ ይፈታል፣ የተያዘ ነገር ይለቀቃል። አስለቅቀዋለሁ ብሎ መንፈስ ቅዱስ ዛሬ ያስለቅቀሃል፣ ይፈታሃል፣ ይፈታሃል፣ ይፈታሃል። ይሄ እግር ይፈታል፣ ነርቮቹ ይፈታል፣ ስራ ስሮቹ ይፈታል፣ ጉልበቱ ይፈታል፣ ቁርጭምጭሚቱ ይፈታል፣ ወገቡ ይፈታል። ዛሃዶራ ሀማዲና ሀላ ሀላ ቦራ የምዶሮ ለበኒ ለመጋንቲር ለባሃዶና ሴክራ መለለቡራ ወሎን ቶሮ ለሊቢጋ ሴክራ መለለቡራ ጃናሃዶ ገነማጋጂና ገረበገና ዲና ጎሳ ጃላሃዶና ማሃዶና ማሪባ ለቦራ ዋካቱና መጋፍ ይክሎያ ሃባባባባባ ለቀቀውና ጃላባላባላባላባዲያና ማካንቲር ለባለለቡራ ይላሃዶና ማቺካ ረገለዲና ጋስ የነማካቱና መዲና በረባያና የከካቱና መዲና ቦስታካ ሻካንተራዲና መጋንቲር ለበገለዲያ ወለወለወለወያ እሳት እጠራለሁ። እሳት ይግባ፣ በሰውነቱ ይግባ፣ በአካሉ ይግባ፣ በውስጡ ይግባ። እሳት ይፍሰስ፣ ፈውስ ይፍሰስ፣ ፈውስ ይፍሰስ፣ ፈውስ ይፍሰስ። ሃሌሉያ ይሄ ሰው ተኝቶ ነው የማየውና እሱን ራሱን የሚመስል ሰው ከሰውነቱ ላይ ተነስቶ ወጥቶ ሲሄድ አየሁ። ራሱን የሚመስል ሰው ይሄ ሰው ተኝቷል። እሱን የሚመስል ሰው ከሰውነቱ ላይ ተነስቶ ጥሎት ሲሄድ አየሁ። ክብር ለኢየሱስ ይሁን። ጌታ ምን ይለኛል? እሱን ሊገል እሱ ላይ የተኛ የሞት መልአክ ተነስቷል። የሞት መልአክ ተባረረ። የሞት መልአክ ካንተ ላይ ተነሳ። የሞት መልአክ ካንተ ላይ ተነሳ። እግዚአብሔር እድሜ ጨምሯል፣ እድሜ ቀጥሏል። ጌታ ከዚች ቀን ጀምሮ መድኃኒት ይሆንልሃል ብሏል። ፈውስ ይሆናል፣ ታምራት ይሆናል፣
ፈውስ ይሆናል። ታምራት ይሆናል። ፈውስ ይሆናል። ታምራት ይሆናል። ታምራት ይሆናል። ታምራት ይሆናል። በኢየሱስ ስም ታምር ይሆናል። በዚህ ሰው ላይ ታምር ይሆናል። ድንቅ ነገር ይሆናል። ኦ ሃሌሉያ ሃሌሉያ። ይሄን መድኃኒት አድርጌ ሰጠው። እንደ ክርስቶስ ደም ሆኖ ያገልግለው። ይህም በጠጣ ሰው ሰዓት ሁሉ ሰውነቱ ይፈታ። አካሉ እንደሌላ ሰው ሆኖ ይለወጥ። ቀንበር ከላዩ ላይ ይሰበር። የታሰረበት ገመድ ይበጣጠስ። ታሪኩ ይቀየር። ታሪኩ ይለወጥ። ፈውስ ይሁን። ፈውስ ይሁን። ፈውስ ይሁን። ፈውስ ይሁን። መድኃኒት በሰውነት ውስጥ ገባ። በሰውነት መድኃኒት አለፈ። ሃሌሉያ። ቀጣይ ተፈውሰሃል። ነፃ ነህ። ለጌታ ክብራቸው ይሁን። መድኃኒትን የጠጣው ሰውነትን ቼክ ታደርጋለህ። እግዚአብሔር እንደ ውሃ ሙላት ያንተ በሽታ እየቀለለ 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 ሯጭ ሁሉ ነው የምትሆነው። ማለት ትሮጣለህ። አሜን። ለምን እንዲህ ተሳስሮ ያለው እግርህን ነው በራያየው ሲፈታታ። አሜን። እዚህ እያመለክን እያለ የሆነ መልአክ